ይህ የሕያው ተስፋ ድምጽ ነው። ቤተሰባችን ጤና ይስጥልኝ የተከበራችሁ የሕያው ተስፋ ሬዲዮ ፕሮግራም አድማጮች እንደምን ቆይታችኋል? ሰኞ ምሽት የሚተላለፈውን ቤተሰባችን ዝግጅታችንን ለመከታተል ስለታደማችሁ ከልብ እናመሰግናለን። እንግዲህ የቤተሰባችን ፕሮግራም ለዛሬ ሴት ምናችን ናት በሚል ርዕሰ ጉዳይ ሳምንት ያቀረበላችሁን ዛሬ ይቋጨዋል። በየመሃሉ ዝማሬ እንሰማለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን እንድትቆዩ የተለመደ የአክብሮት ግብዣዬን የማደርሳችሁ ሰላማዊት አድማሱ የፕሮግራሙ አዘጋጅና አቅራቢ ነኝ። እንግዲህ በቅድሚያ ዝማሬ እናደምጣለን። እግዚአብሔር ጊዜያችንን ይባርክልን። ተሯለን ከአምላኬ ጋር በኩለ ቀኑ ላይ አይኖርብኝ ከልካይ ሚስጥር የለ ወይ ጭንቀት የለ ወይ ሕይወት የለ ወይ ከሚወደኝ አምላክ ከሚኖር በሰማይ ከሚኖር በሰማይ ሸክሜ በዝቶ ከአቅሜ በላይ ሆኖ ይጫነኛል። ሰዓቱ ነው አሁን ጌታዬ ያሻኛል። እንደ ሐና እንደ ዳንኤል አምላኬን ልጣራ ጋሬጣው ይወገኝ እሷል የኔ ተራ ጋሬጣው ይወገኝ እሷል የኔ ተራ ወደ ኢየሩሳሌም ተከፍቷል መስኮቴ ልፍጠን ወደ እልፍኜ ለቀትር ጸሎቴ የንጉሡን አዋጅ ሙነው መስፈሬ አምላኬን ሳልጠራ ከቶ አታልፈን ዛሬ 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 ተሯለን ከአምላኬ ጋር በኩለ ቀኑ ላይ አይኖርብኝ ከልካይ ሚስጥር የለ ወይ ጭንቀት የለ ወይ ሐሳብ የለ ወይ ከሚወደኝ አምላክ ከሚኖር በሰማይ ከሚኖር በሰማይ ጥልቁን ምስጢር ከሚገለጥ ሕልምን ከሚፈታ የተቃጠርንበት ደርሳለች ሰዓቷ። ብከሰስም በንጉሡ አንድ ናት ምኞቴ ዛሬም እንደ ትናንት ጌታዬን መጥራቴ ዛሬም እንደ ትናንት ጌታዬን መጥራቴ ወደ ኢየሩሳሌም ተከፍቷል መስኮቴ ልፍጠን ወደ እልፍኜ ለቀትር ጸሎቴ የንጉሡን አዋጅ ሙነው መስፈሬ አምላኬን ሳልጠራው ከቶ አታልፈን ዛሬ ከቶ አታልፈን ዛሬ ከቶ አታልፈን ዛሬ ከቶ አታልፈን ዛሬ ከቶ አታልፈን ዛሬ
እኩለ ቀኑ ላይ አይኖርብኝ ከልካይ ሚስጥር የለ ወይ ጭንቀቴን ልወያይ ሕይወቴን ልወያይ ከሚወደኝ አምላክ ከሚኖር በሰማይ ከሚኖር በሰማይ ከልጅነት ከለመድኩት የመለኮት መርኔት ነፍሴን ላላስርባት አላጎትም ጥቂት በምሽቱ ወይንም አልዶ ንጉሡ ቢጠራኝ የሰማይ አባቶ በጥበብ ሙላኝ የሰማይ አባቶ በጥበብ ሙላኝ ወደ ኢየሩሳሌም ተከፍቷል መስኮቴ። ክቡራን አድማጮቻችን እንደሚታወሰው ሳምንት የትሩፋን ናፍቆት የአጫጭር መጣጥፎች መድብል በሰለሞን አበበ ገብረመድህን ከተዘጋጀው መጽሐፍ ያገኘነውን ሴት ምናችን ናት በሚል ርዕሰ ጉዳይ ላይ የተዘጋጀው መጣጥፍ የተወሰነውን ክፍል አቅርበንላችሁ ነበር። መጣጥፉ የአፍሪካ ሴቶች በምን ያህል ግፍና ጭቆና ውስጥ እንደሚኖሩ የሚያሳይና ፍትህን የሚጠይቅ የሚያበረታታ ጽሑፍ ነው። ለትውስታ ያህል 70% የሚሆኑ የአፍሪካ ሴቶች በአንድም ይሁን በሌላ መንገድ በግብርና ተግባር ላይ እንደሚሰማሩ፣ የእርሻ መሬት እንደሚቆፍሩ፣ አረም እንደሚያስወግዱ፣ እንደሚኮተኩቱ፣ ሰብል እንደሚጠብቁ፣ በዚህ ላይ ደግሞ ለወንዶቻቸው ምግብ እንደሚያዘጋጁና እንደሚያደርሱ ጸሐፊው ጠቅሷል። በተጨማሪም በአርብቶ አደር ማህበረሰብ ውስጥ የሚገኙ ልጃገረዶችና እናቶች የከብት ጭራ ተከትለው በመንከራተት መንጋ የማሰማራትን ተግባር እንደሚያከናውኑ፣ የመኖሪያ ጎጆ መቀለስ፣ ለአባወራዎቻቸው ደግሞ አንገት ማስገቢያ አዘጋጅቶ ማስረከብ የሚጠበቅባቸውም እንዳሉ መረጃዎች እንደሚጠቁሙ ጸሐፊው ጠቅሷል። በተጨማሪም ልጆች ማሳደግ፣ መንከባከብ በአብዛኛው ለእናቶች የተተወ ዕዳ እንደሆነ፣ ይህም ደግሞ ችግር በከተማውም ውስጥ የተለመደ እንደሆነ፣ በገጠሩ የሀገሪቷ ክፍል ብቻ ሳይሆን በከተማም ውስጥ የሚታይ ችግር እንደሆነ ጠቅሷል። በከተማው ድስናየው ሴቶች በቢሮ ውስጥ ውለው ሲያበቁ ከቤታቸው ተመልሰው የሚያከናውኑት ተግባር በርካታ እንደሆነ፣ ባሎቻቸውና ልጆቻቸውን መንከባከብ፣ የትምህርት ቤት ውሏቸውን መከታተል፣ ምግብ ማብሰል፣ ዕቃ ማጽዳት፣ ቤትና ግቢን ማስዋብ፣ ይሄ በጣም በጥቂቱ የሚጠቀሰው የከተማ ሴቶች ኃላፊነት ነው። እንግዲህ ይህንን እንደ መንደርደሪያ በማቅረብ ጸሐፊው በርካታ ርዕሰ ጉዳዮችን ዳሷል። ዛሬ የመጨረሻውን ክፍል ይዘንላችሁ ቀርበናል። ወደዛው እናልፋለን። ሴት ምናችን ነች? በሰለሞን አበበ ገብረመድህን የትሩፋን ናፍቆት የአጫጭር መጣጥፎች መድብል የተወሰደ። የጥንት ቅርብ ምስራቅ ማህበረሰቦች ዘንድ የሴቶችን መደብደብ የሚፈቅዱ ምስክርነታቸውን ከወንድ እኩል የማይቆጥሩ እንደነበሩ ዛሬም አሉ። ርስት ለመካፈል እንዳይችሉ የሚያግዱም ሞልተዋል። ይልቅ ሴቶች በጦርነት ምርኮነት ይወሰዱና በስጦታ ይበረከቱ ነበር። በግጭት ወቅት ለተጎዳ ጎሳ ቁጣ ማብረጃ በካሳነት መሰጠታቸውም የተለመደ ነበር። በአጠቃላይ ሴት ልጅ የምትናገር ዕቃ ያህል ትቆጠር ነበር። ተረቶቻችን ውስጥም መርዛማ ነገሮች ታጭቀዋል። በተናጋሪያቸው ብዛት ቀዳሚ ከሆኑ 2 የሀገራችን ቋንቋዎች ውስጥ ብቻ ለአብነት ያህል ቀጣዮቹን ተመልከቱ። እነዚህ በስነ ቃሎቻችን ውስጥ የተሞጀሩ አባባሎች ምን ያህል እንደሚያንገሸግሹ ታዩባቸዋላችሁ። ሴት ለማጀት፣ ወንድ ለሹመት፣
ሴት አዋቂ ትወልዳለች እንጂ አዋቂ አትሆንም። ወንድ የወለደ እንደ እግዚአብሔር ከበደ፣ ሴት የወለደ ምቆረደ ወዘተ እየተባለ ሲተረትና ሲተረክ ከነማህበራዊ ብጉራችን እዚህ ድረስ መጥተናል። በዚሁ እንቀጥል ይሆን? ምን መደረግ አለበት? ሴቶች የሚደርስባቸው ግፍና በደል ብቻ ሳይሆን ይከበርላቸው ዘንድ የሚቀነቀነው መብታቸው ራሱ ጽንፍ እየረገጠ ይገኛል። ብዙ ጊዜ ደግሞ ጽንፍ የዲያብሎስ ርካብ ሆኖ ያገለግላል። የሳንፍራጊስቶች ንቅናቄና ከቅዱሳት መጻሕፍት መስመር ለቀው ያፈነገጡ ጽንፈኛ አመለካከቶች ለምሳሌ አንስታይ ነገረ መለኮት መፍትሄ ከማምጣት ይልቅ አጥፊ ውጤቶችን ማስከተላቸው አልቀረም። የተነሳውበት ርዕስ ባለመሆኑ አልገባበትም እንጂ ጤናማውንና ትክክለኛውን ማድረግ ካልቻልንበት ለአፈንጋጭ እንቅስቃሴዎች በር መክፈቱ አይቀርም። ስለዚህ ምን እናደርግ? ከሁሉ አስቀድሞ ሴቶች እንደኛ ሰው መሆናቸውን ባለመዘንጋት እንመልከት። እርግጥ ነው ሴቶች እንደ ወንዶች ሁሉ ከፍጥረታቸው ኃጢአተኞችና የቁጣ ልጆች ናቸው። ኤፌሶን 2:1-4 እንደሚናገረው የሆነበት ምክንያት በሴትነታቸው ጣጣ ሳይሆን ሰው በመሆናቸው ነው። መጽሐፍ እንደሚል ልዩነት የለምና ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋልና በክርስቶስ ኢየሱስ ቤዛነት የሕይወት ጸጋ ሊወርሱ መቻላቸውም እርግጥ ነው። አንደኛ ጴጥሮስ 3:7 እንደሚናገረው ስለዚህ አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና ገላትያ 3:28። ብዙ የሥነ ጥበብ የሥነ ጽሑፍ የኪነ ጥበብና ፍልስፍና ምሁራን መራቀቃቸውን ለማሳየት ሴት የሚስጥር ሁሉ ምህዋር የሚሽከረከርባት ህላዊ አድርገው ሲወስዱ ተስተውለዋል። ስለዚህ ወንድ ልጅ ተልእኮ ይህንን ሚስጥር ለማግኘት ሲዋትት መኖር እንደሆነ ይሰብካሉ። አንዳንዶቹ እንዲያውም ከዚህ በመነሳት ሴት ወላዋይ የማትጨበጥ ልቦና ድርጊቷ በተቃርኖ የተሞላ አድርገው ስለዋል። ፖለቲከኞች ጦረኞችና ወራሪዎችም የታላቅነታቸው መዳረሻ የሰበሰቡት ሴት ብዛት እንደሚሆን አስበው ተግተዋል። የጓጉለት ደስታ ታዲያ ጉም የመጨበጥ ያህል ሆኖ ሲቀርባቸው ደግሞ በሴቷ አሳበቡ። ናፖሊዮን የሴት ልጅ ልብ ከማወቅ ይልቅ አንድ ባታሊዮን ጦር መምራት ይቀላል ያለው ለዚህ ሳይሆን አይቀርም። እንዲሁም የሚነገር የአንድ ባል ቀልድ አለ። ሚስቱን በወሰደ ሰሞን ነው ብርቱ ጥያቄ የቀረበለት። ሔዋኑ እንዴት እንደሆነች ሚስቱን በወሰደ ሰሞን ነው ጥያቄ የቀረበለት። ትዳር እንዴት ነው? እንዴት አገኘኸው? ለሚለው ጥያቄ የባልየው መልስ ከእርሷ ጋር መኖር አልችልም፣ ያለ እርሷም መኖር አልችልም የሚል ነበር። ሁልጊዜ እውነት ባይሆንም ከያንዳንዱ አስተዋይ ሰው ጀርባ አስተዋይ ሴት አለች በሚለው ጤናማ ሐሳብ እስማማለሁ። በእርግጥ ታዋቂ ወንድ ስር መደበቅ የሚፈልጉ ሴቶች መኖራቸውም አያጠያይቅም። ከያንዳንዱ
ክሽፍ ወንድ ጀርባም የዚያኑ አይነት አክሻፊ ሴት ልትኖር መቻሏ ሐቅ ነው። ሴት የላከው ሞት አይፈራም እንዲሉ አካብን ለክፋት የነዳችው ኤልዛቤል ነበረች። አንደኛ ነገሥት 20 ቁጥር 25። በአንጻሩ አእምሮዋ ትልቅ የነበረው አቢግያ ከፊቷ ትልቅ ሰው አልነበረም። አንድ ስሙ ስንፍና ያደረበት ናባል የተባለ ከንቱ ሰውዬ ሚስት ነበረችና። ሆኖም ግን ሕይወቱን በዳዊት ቁጣ ከተመጀረጠው ሰይፍ ታድጋለታለች። ከንጉስ ዳዊት ጀርባ ደግሞ ማትረባዋ ሚልኮል ነበረች። የሴትን ነገር የተረዳው ታላቁ እስክንድር ግሪኮች ዓለምን ይገዛሉ፣ እኔ ዓለምን እገዛለሁ፣ ሚስቴ ደግሞ እኔን ትገዛለች እንዳለ ይነገራል። በአጠቃላይ በሴት የጠፉ እንዳሉ ሁሉ በርሷው የለሙ አሉ። ልባም ሴት ለባሏ ዘውድ ናት፣ አሳፋሪ ሴት ግን ባጥንቱ ውስጥ እንደ ቅንቅን ናት። ምሳሌ 12:4 እንደሚል ቃሉ ቁም ነገሩ ልባሟን ማግኘት መቻል ነው። ልባም ሴትን ማን ሊያገኛት ይችላል? ዋጋዋ ከቀይ ዕንቁ ይበልጣል ብለው ቢጠይቁ ደግሞ እግዚአብሔር ይሰጣል ነው ምላሹ። ቤትና ባለጠግነትን ከቤተሰብ ልንወርስ ብንችልም አስተዋይ ሚስት ግን የምትገኘው ከእግዚአብሔር ዘንድ ነው። በሌላ በኩል ሴቶች ቁም ነገር መስራት መቻላቸውን አለመዘንጋት ተገቢ ነው። ሌላው ቢቀር ከእናቶቻችን እጅ ስር ማደጋችን ሊረሳ አይገባም። ምሳሌ ልጥቀስ። ጆን ዊስሊን እና ቻርልስ ዊስሊን እናስታውሳቸዋለን። እነዚህ ወንድማሞች እግዚአብሔር በጸጋው እንደተጠቀመባቸው እናውቃለን። የእናታቸው የሶስና ዊዝሊ ልጆች መሆናቸው ግን መዘንጋት የለበትም። ሶስና መደበኛ ትምህርት ቤት አልረገጠችም። በቤቷ ውስጥ አባቷ ማንበብና መጻፍ አስተምሯታል። አንዲት ስብከት አላቀረበችም። ምንም አይነት መጽሐፍ አልጻፈችም። በየትኛውም ምስባክ ጀርባ አልቆመችም። ቤተክርስቲያንም አልተከለችም። ነገር ግን አንዳንዶች ሶስናን የሜቶዲዝም እናት ሲሉ ይጠሯታል። በልጆቿ ላይ የዘራችው ዘር እግዚአብሔር ስለባረከላት አውሮፓንና አሜሪካን ላጥለቀለቀው ሜቶዲዝም የተባለ የክርስትና እንቅስቃሴ በተዘዋዋሪ ሰበብ ሆናለች። ቤተሰቡን መመገብ፣ ልጆችን በቤት ውስጥ ማስተማር፣ ለእያንዳንዱ ልጅ ልብስ ሰፍቶ ማልበስ የእርሷ ድርሻ ነበር። ከዚህ ሁሉ በላይ በቀን ቢያንስ ለ1 ሰዓት መጸለይ አታቋርጥም ነበር። ሴት ልጅን ማስተማር ህብረተሰብን ማስተማር ነው የሚባለው ለዚህ ይሁን? ሌላው በደፈናው የመፈረጅን ልማድ ማስወገድ መፍትሄ ሳይሆንልን አይቀርም። የጥቂት እህቶቻችንን ቅምጥልነት ያንዳንዶችን አስተሳሰብ ያወለጋገደ ይመስለኛል። የፈሰሰ ውሃ ለማቅናት ነፍሳቸው የሚፈስ እጃቸው ቢጨብጡት ብቻ ለመቀደድ የሚደርስ መኖራቸው እርግጥ ነው። ውበታቸውን ለመጠበቅ በሳሎናቸው ገብተው ግማሽ ቀን እንደ ቀልድ ፉት ሲሉ የተመለከተ ወንድ ሲያጉረመረም መስማቱ የሚጠበቅ ነው። ገንዘብ ሲያዩ ውሃ እንደጠማው ዋላ የሚዝረበረቡ ሴቶች፣ ሰነፍ ሴቶች ያጋጠመው ሰው ሲብከነከን መገኘቱ ላያስገርም ይችላል። ሴት ግን የብቻ ነች። የሚያጠቡትን ሕፃን በጀርባቸው አዝለው ጥጃ ከላም የሚያገናኙ፣ አዛባ የሚዝቁ፣ በእርሻ ላይ ለሚገኘው ባላቸው በጠራራ ፀሐይ ምሳ ይዘው የሚሮጡ ሴቶች በዘነ ልቦናቸው አይታዩአችሁም? ከመስኩ ሲደርሱም ጉልጓሎና አረም በማስወገድ ባሎቻቸውን የሚያግዙ እናቶች በአይነ ህሊናችሁ አይመላለሱም? በእጅና በእግር መካከል ልዩነት የጠፋ እስኪመስል በስራ የደደረ የሴቶች ክንድ አይተናናውቅም? እንግዳ በልቶ የሚጠግብ የማይመስላቸው ገበታቸው ሙሉ ማጀታቸው የተትረፈረፈ እናቶች አላጋጠሟችሁ? በአጠቃላይ ክፉ ክፉን ከመልቀም ደግ ደጉን ማበልጸግ ይሻለናል። ሀበሻ በሴት የበከረ ከእግዚአብሔር መከረ፣ እንዲሁም
ወጥ የሌለው እንጀራና ሴት የሌለበት ቤት አንድ ናቸው እንደሚል ቀናውን እንኑርበት። ሴት እናት ነች፣ ሴት እህት ነች፣ ሴት ሚስት ነች፣ ሴት ልጅ ነች፣ አያትም ትሆናለች። ባሎች የተጠሩት ራስን እስከ መስጠት ድረስ በከበረ ፍቅር ሚስቶቻቸውን እንዲወዱ ነው፣ እንዲደበድቧቸው አይደለም። ባል የሚስቱ ራስ መሆኑ እውነት ነው። እርሷም በፍቅር ልትገዛለት ይገባል። ራሱን እስከ መስጠት የሚችልን ሊገዙለት አይከብድምና ራስ የመሆን ምሳሌ ክርስቶስ ነው። ስለ ቤተ ክርስቲያን ሞቶላታል። መጋቢ ጆን ፓይፐር እንደጻፉት ባሎች ክርስቶስ አይደሉም፣ እርሱን እንዲመስሉ የተጠሩ ናቸው። በተለይም ይህ መምሰል የሚገለጥበት መንገድ ባል ሚስቱን ባለማስፈራራቱ፣ የስጋት ምንጭ ባለመሆኑና ባለማሰቃየቱ፣ ይልቁንም መልካም እንዲሆንላት ስለ እርሷ መከራ ለመቀበል ባለው ዝግጁነት ነው። ይህም እርሷን ሊጎዳት ከሚችል ማንኛውም ውጫዊ ጥቃት መጠበቅ፣ እንዲሁም እርሷ ከምታደርስበት በደል የተነሳ በሚመጣበት ሐዘን ምክንያት እንኳ የሚያልፍበትን መከራ መሸከምን ያካትታል። የአይነቱ ፍቅር የሚቻለው ክርስቶስ ለሁለቱም ማለትም ለባልም ለሚስትም ሞቶላቸዋልና ነው። ኃጢአታቸው ይቅር ተብሎላቸዋልና አንዳቸውም ሌላቸውን ወገን በኃጢአት እንዲሰቃይ ማድረግ አይገባቸውም። ሕመማችን ጌታ ክርስቶስ ተሸክሞልናልና እንደ ኃጢአተኞችና ምህረትን እንዳገኙ ጥንድ ሰዎች ስለ ክፉ መልካምን መመለስ እንችላለን። እግዚአብሔር ይርዳን። አሜን። የተከበራችሁ አድማጮቻችን እንግዲህ የባለፈውን ሳምንት ጨምሮ በሁለት ተከታታይ ክፍል ያቀረብንላችሁ ሴት ምናችን ናት በሚል ርዕሰ ጉዳይ ላይ ያደመጣችሁትን መጣጥፍ ያገኘነው የትሩፋን ናፍቆት ያጫጭር መጣጥፎች መድብል ላይ ነው። ሰለሞን አበበ ገብረመድን ነበር ይሄንን መጽሐፍ ያዘጋጀው። እንግዲህ ጸሐፊውን ከልብ እናመሰግናለን። ክቡራንና ክቡራት የዝግጅታችን ተከታታዮች ከህያው ተስፋ ሬዲዮ ዘወትር ሰኞ ምሽት በዚህ ሰዓት የሚቀርብላችሁ የቤተሰባችን ዝግጅት እዚህ ላይ ተጠናቋል። ሳምንት ዛሬ ጀመርነውን ቀጣይ ክፍል እንዲሁም ሌሎች ጉዳዮች ጨምረን እንጠብቃችኋለን። ፕሮግራሙን አዘጋጅቼ ያቀረብኩት ሰላማዊት አድማሱ ነበርኩኝ። እንግዲህ አስተያየታችሁ እንደሚያስፈልገን አትዘንጉ። 0910 22 35 61 ላይ ደውሉልን። amharikatyautesfa.org ላይ ኢሜል አድርጉልን። www.yautesfa.org ላይ በማንኛውም ሰዓት እየገባችሁ ፕሮግራሞቻችንን አድምጡ። የጌታ ጸጋ በነገር ሁሉ ከእናንተ ጋር ይሁን። እግዚአብሔር ቤተሰባችሁን ይባርክ። ሳምንት እንገናኝ። ቢፈልግም ሰፋ እንደጌታ ቢፈልግም ሰፋ Jesus, somebody know.
Thank you.